ራሳቸውን ለማጥፋት የሚያስቡ ልጆችን ብሎም አንድም ሁለት ሶስቴ ራሳቸውን ለማጥፋት የሚሞክሩ አንዳንዴም ደግሞ ራሳቸውን የሚያጠፉ ልጆችን፣ ይህ ብቻ ሳይሆን ጥልቅ የሆነ ሱስ ውስጥ ያሉ ልጆችን፣ ከዛም አልፎ ተርፎ እድሜያቸው በማይፈቅድ የፍቅር ግንኙነት ውስጥ ያሉ ልጆችን፣ ከዚያም ባለፈ ትምህርቴን መማር አልፈልግም በቃ ተምሬ ምን አገኛለሁ ብለው ከወላጆቻቸው ጋር ግብ ግብ ውስጥ የሚገቡ ልጆችን በዚህ ዘመን ማየት የተለመደ ነው። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች ላይ ያተኮረ መርሃ ግብራችን አብራችን ቆዩ። በዛሬው መርሃ ግብራችን ወላጆች አስቀድመው በልጆች አስተዳደግ ሂደት ውስጥ ለሚያጋጥሟቸው ችግሮች ለምን አይዘጋጁም? ወላጆች አስቀድመው በልጆች አስተዳደግ ሂደት ውስጥ በሚያጋጥሟቸው ችግሮች ውስጥ ለምን አይዘጋጁም በሚል አብረን እንቆያለን። እንግዲህ ሁሉም ወላጅ በዚህ በተለይ ባለንበት ዘመን ላይ ሁሉም ወላጅ ልጆቹ ጨዋ፣ ስነምግባር ያላቸው፣ ደስተኛ፣ ስኬታማ እንዲሆኑ ይፈልጋል። ይሄ አንድ ነገር ሆኖ ሳለ ግን ከዚህ በተቃራኒው ግን ልጆቹ ደስተኛ እንዲሆኑ፣ ጨዋ እንዲሆኑ፣ ስነምግባር እንዲኖራቸው፣ ስኬታማ እንዲሆኑ ለመስራት ግን ያን ያህል ቁርጠኝነት አለ ለማለት ይከብዳል። ባለንበት ዘመን ሁለት አይነት ወላጆች የምንመለከተው ከዚህ የተነሳ ነው። የመጀመሪያው አስቀድመው በልጆቻቸው ሕይወት ውስጥ ሊያጋጥሙ የሚችሉ ችግሮችን ለይተው ተረድተው ለዛ ምላሽ ለመስጠት የተዘጋጁ ወይም ፕሮአክቲቭ የሆኑ ወላጆች የምንላቸው፣ ከዛ ባለፈ ደግሞ ችግር ሲያጋጥም ብቻ ለችግሮች መፍትሄ ለመፈለግ የሚመጡ ወላጆች፣ እነዚህም ደግሞ ሪአክቲቭ ወላጆች የምንላቸው ማለት ነው። እንግዲህ መገለጫዎቻቸው የተለያዩ ናቸው። መጀመሪያው ደረጃ አስቀድመን እንዳለው ፕሮአክቲቭ የምንላቸው ዝግጁ የሆኑ ወላጆች የምንላቸው አስቀድሞ ያቅዳሉ፣ እቅድ አላቸው። በልጆቻቸው ሁለንተናዊ በሆነ መንገድ ልጆቻቸው ማሳደግ ስለሚፈልጉ ለልጆቻቸው ስሜት ትኩረት ይሰጣሉ፣ ለልጆቻቸው ትምህርት ትኩረት ይሰጣሉ፣ ለልጆቻቸው ጤና ትኩረት ይሰጣሉ። ስለዚህ እያንዳንዷ ነገራቸው የታቀደች ናት። አቅደው ነው ሁሉን ነገር የሚያደርጉት። ስለዚህ ምናልባት ከእቅዳቸው ውጭ ድንገት የሆነ ነገር እንኳን ቢመጣ ብለው ያስባሉ። ስለዚህ ዝግጁ ናቸው ማለት ነው። ያ ብቻ አይደለም፣ አስቀድሞ ሊያጋጥሙ ይችላሉ ብሎ የሚያስቧቸው ችግሮች ካሉ በሂደት ላይ ይገመግማሉ። የአስተዳደግ ሂደታቸውን ሁልጊዜም ቢሆን ራሳቸውን ፍጹም አድርገው ስለማያስቡ ችግሮች ሊኖሩ እንደሚችሉ ቀድመው ስለሚዘጋጁ ችግሮች ሲመጡ ደግሞ ምላሽ ለመስጠት የማይቸገሩ ሆኖ እናገኛቸዋለን። ከሁሉ በላይ ስሜታቸውን የገዙ ችግሮች ሲያጋጥሟቸው ልጆች አስተዳደግ ሂደት ላይ ራሳቸው አስቀድሞ የተዘጋጁ ስለሆኑ ምላሽ በአግባቡ መስጠት የሚችሉ እንላቸዋለን። ስለዚህ እንደዚህ አይነቶችን ወላጆች ፕሮአክቲቭ ወላጆች ወይም ዝግጁ ወላጆች እንላቸዋለን። ከዚህ ባለፈ ዝግጁ ያልሆኑ ወላጆች ምንላቸው ሪአክቲቭ ወላጆች ምንላቸው በዘፈቀደ ነው ልጆች የሚያሳድጉት። በዘፈቀደ ምናልባት ችግር ከሌለ ሁሉ ነገር ሰላም ነው ለነሱ። ችግሩ ሲመጣ ብቻ ምናልባት የዛን ጊዜ እነሱ ምላሽ መስጠት ያለባቸው ይመስላቸው። ችግር ግን በአንድ ቀን እንደማይከሰት እናውቃለን። በሂደት የተጠራቀሙ ችግር አንድ ቀን መገለጫዎቹን ሲያዩ ብቻ ወይም ሲስተሞችን ሲመለከቱ ብቻ ለችግሩ መፍትሄ መስጠት ያለባቸው ይመስላቸው እንጂ በሂደት ውስጥ ሊያጋጥሙ የሚችሉ ነገሮችን በየጊዜው አይመለከቱም ወይም አይገመግሙም ማለት እንችላለን። ከዛ ባለፈ ሪአክቲቭ ወላጆች ስሜታዊ ናቸው። ችግሮች ሲፈጠሩ በተገቢው መንገድ ሪስፖንድ ከማድረግ በተገቢው መንገድ ለችግሮች መፍትሄ ከመስጠት ይልቅ በጣም ድንጉጦች፣ ችኩሎች፣ ስሜታዊ ጭምር ስለሆኑ ችግሮች ሲፈጠሩ ወዲያው ችግሩን ብቻ ላለማየት ያህል ነው እንጂ ከስር ከመሰረቱ ችግሮቹ በምን መንገድ መጡ፣ ለምን እዚህ ደረሰ፣ ከዚህ በኋላ እንዳይከሰት ምን ላድርግ ብለው ራሳቸውንም አያዘጋጁም። ለችግሩ ጊዜያዊ የሆነ መፍትሄ ብቻ እየሰጡ ማለፍ ነው የሚፈልጉት። እንደዚህ እንደ ምሳሌ ለማንሳት ያህል አንድ ልጅ በጣም በተደጋጋሚ ከስነ ምግባር የሚወጣ ከሆነ ለእነሱ የሚታየው ስነ ምግባር ብቻ እንዲታረም እንጂ የሚፈልጉት በተጨባጭ ይሄ ልጅ በአስተሳሰብ የስነ ምግባር ለውጥ አምጥቷል ወይ የህይወት ለውጥ አምጥቷል የሚለው ነገር አይታሰባቸውም ማለት ነው። ከዚህ ባለፈ ብዙ ጊዜ ፕሮአክቲቭ ወላጆች ስራቸው ለጊዜው አይታይም፣ ውጤቱ ነው የሚታየው። ሁልጊዜም ሂደቱ በሌሎች ሰዎች ሪኮግናይዝ የሚደረግ የሚታይ አይደለም። ኋላ ላይ አውትካሙ ነው ወይም ውጤቱ ነው የሚታየው። ስለዚህ አንዳንዴ ሁሉም ወላጆች ራሳቸውን ከሌሎች ወላጆች ጋር አስተካክሉ እንዲቆዩ፣ በተለይ ፕሮአክቲቭ ወላጆች ጋር ራሳቸውን አስተካክሉ እንዲቆዩ የሚያደርጋቸው ሪአክቲቭ ወላጆችን አንደኛ ይሄ ነው። ሁሉም ወላጅ ራሱን ሲያስብ እንደ ወላጅ ያስባል። ግን አንዳንድ ወላጆች ፕሮአክቲቭ ናቸው፣ ሌሎች ወላጆች ደግሞ ሪአክቲቭ ናቸው። ዝግጁ ወላጆች ስራ ሲሰሩ ስራቸው አይታይም። በአንድም በሌላ የልጆቻቸውን ስነ ምግባር
በምን መንገድ እያነጹ እንደሆነ ላናይ እንችላለን። ነገር ግን ከሆነ ጊዜ በኋላ ልጆቻቸው ፍጹም ስነ ምግባር ያላቸው ነው እናገኛቸውና አንዴ አንተ ልጅ ስነ ምግባር አለው እንደው ታደለሽ እንላለን። ምን ያህል እነዚህ ሰዎች ልጆቻቸውን ስነ ምግባር እንዲኖራቸው የደከሙትን ድካም የሄዱትን ሂደት ብዙ ጊዜ ሰዎች አያስተውሉም። ሪአክቲቭ ወላጆች ግን ብዙ ጊዜ ምናልባት አስተውለን ከሆነ ልጅ የሚያለቅስ ከሆነ እንዳያለቅስ ማድረግ ነው። በቃ ለእነሱ ዋናው ስራቸው እሱ ነው። ልጁ ለምንድን ነው ያለቀሰው፣ ወደፊትስ እንዳያለቅስ ምን ማድረግ አለብን የሚለው ነገር የለም። ወይም ልጆች ከስነ ምግባር ሲወጡ ለጊዜው ስነ ምግባራቸውን ማስተካከል ላይ ብቻ ነው የሚያተኩሩት እንጂ ያን ስነ ምግባራቸውን ጠብቀው እንዴት መቀጠል ይችላሉ፣ ከዚህ በፊትስ ወደዛ አይነት ከስነ ምግባር እንዲወጡ ያደረጋቸው ምንድን ነው የሚለውን አያስቡ። ስለዚህ ልዩነታቸው መሰረታዊ ነገሮች ናቸው ማለት ነው። እንግዲህ ብዙ ጊዜ ሰዎች ታዲያ ለምንድን ነው ፕሮአክቲቭ ወላጅ የማይሆኑ ዝግጁ ወላጅ የማይሆኑት ሪአክቲቭ ወላጅ ለምን ይሆናሉ ስንል ምርጫ ምንም በአንድም በሌላ የተለየ ሰው ስለሆኑ አይደለም። ፕሮአክቲቭ ወላጆች ምርጫ ነው የምንለው ምክንያት ምንድን ነው? አንደኛ ፍላጎት ይጠይቃል። ፕሮአክቲቭ ወላጅ ሁልጊዜም ኢንጌጅድ ነው፣ ሁልጊዜም ስራ ላይ ነው፣ ሁልጊዜም ከልጆቹ ጋር ነው፣ ሁልጊዜም በየእያንዳንዷ የልጆቹ ህይወት ላይ በቅርበት ሆኖ የሚከታተል ስለሆነ ማለት ነው። ፍላጎት ይጠይቃል፣ ኮሚትመንት ይጠይቃል፣ ጥረት ይጠይቃል፣ ኮሚትመንት መሰጠት ይጠይቃል። ያ ብቻም ሳይሆን ጉልበት ይጠይቃል፣ ኢነርጂ ይጠይቃል። በጣም ኢነርጂ ኮንሱም ያደርጋል። ልጅ ማሳደግ በጣም ከባድ፣ ምናልባትም የህይወታችንን የሆነውን ዘመን ያህል ሊወስድ የሚችል ነው የታወቀ ተረዳ። ያን ያህል ጊዜ ደግሞ ኮሚትድ ሆኖ መቆየት በራሱ የተለየ ጉልበት ስለሚጠይቅ፣ ስለዚህ ይህንን ሂደቱን ሰዎች ስለማይፈልጉት ብዙ ጊዜ ፕሮአክቲቭ ወላጆች አይሆኑም ማለት ነው። ምናልባት እንደ ባህል በየአገሩ እንዳለው ባህል ብዙ ጊዜ ልጆች ችግሩ ሲገቡ ብቻ ነው ምላሽ መስጠት ያለባቸው ይመስላቸው ወላጆች። ከዛ ባለፈ ጥሩ ጠባይ ካላሳዩ ጥሩ ጠባይ እንዲያሳዩ ለማድረግ ጥረት ሲያደርጉ አንመለከት። ነገር ግን መጥፎ ጠባይ ሲያሳዩ ግን ለማድረግ ኮሬክት ለማድረግ ነው እንጂ ኮኔክት ለማድረግ ብዙ አይጥሩም ማለት ነው። ከልጆቻቸው ጋር በጣም በቅርበት ሆነው ለመስራት አይጥሩም ማለት ነው። ስለዚህ በመሰረተ ሀሳብ ደረጃ ዋናው ምክንያት እነዚህ ናቸው። ጉልበት ይጠይቃል፣ ኢነርጂ ይጠይቃል። ብዙ ወላጅ ደግሞ ይህን አይፈልገውም ወይም አስቀድሞ ልጅን ከመውለዱ በፊት ይህን እንደሚጠይቅ ሳያውቅ ነው የገባው። ሳያውቅ ከገባ ደግሞ ይህን ጥረትና ይህን ጉልበት ምናልባት በልጆቹ ላይ ማፍሰስ ላይፈልግ ይችላል፣ ፍላጎት ሊያንሱ ይችላል ማለት ነው። ምንም እንኳን ወላጅ ቢሆን ማለት ነው። እንግዲህ ዝግጁ ያልሆኑ ወላጆችና ዝግጁ የሆኑ ወላጆች ልዩነታቸው መሰረታዊ ልዩነታቸው ምንድነው ስንል ዝግጁ ያልሆኑ ወላጆች ወይም ሪአክቲቭ የሆኑ ወላጆች ችግሩ ሲፈጠር ብቻ ምላሽ የሚሰጡ ወላጆች ዋናው ዓላማቸው ያልተፈለገውን ጠባይ ማስወገድ ላይ ብቻ ነው። ከዛ ባለፈ ግን ፕሮአክቲቭ የሆኑ ወላጆች ወይም ዝግጁ የሆኑ ወላጆች ደግሞ ዋነኛው ልዩነታቸው ምንድነው ስንል ልጆች ችግር ውስጥ ከመግባታቸው በፊት ችግር ውስጥ እንዳይከሰት ለማድረግ ክህሎትን ነው ያስተምሯቸው። ወደ ችግር ውስጥ እንዳይገቡ ያስተምሯቸዋል። ከዛም ባለፈ ግን ችግር ውስጥ ከገቡ በኋላ ደግሞ እንዴት መውጣት እንደሚችሉ ያስተምሯቸዋል ማለት ነው። ስለዚህ በዋነኛ መሰረታዊ ልዩነት ጠባዩ የህይወት ዘመናቸው እንዲሆኑ ጥሩ ጠባይ ከሆነ ጥሩ ጠባይ የህይወት ዘመናቸው እንዲሆን ነው የሚሰሩት እንጂ ችግሩን ብቻ የሚታየው ሲስተሙ ምልክቱን ብቻ ለማስወገድ አይሰሩም ማለት ነው። ስለዚህ ሪአክቲቭ ወላጆች ሲስተሙ ምልክቱን ብቻ ማስወገድ የሚፈልጉት በመሰረተ ሀሳብ ደረጃ የዛ ላይ ጠባይ መለወጥ አለመለወጡ ላይ ያን ያህል ትኩረት አይሰጡም ማለት ነው። እንግዲህ ወላጆች ፕሮአክቲቭ እንዲሆኑ ወይም ዝግጁ እንዲሆኑ ምን ማድረግ አለበት? በልጆች አስተዳደግ ሂደት ላይ ሊያጋጥሙ የሚችሉ ችግሮችን ማስቀረት ባይቻል መዘጋጀት ግን ይቻላል። ስለዚህ ለዛ መዘጋጀት ያስፈልጋል። ያ ደግሞ ዝግጅቱ ከየት ጀመረ ሲባል የልጆቻችንን ጠባይ ዕለት ዕለት መከታተል ያስፈልጋል። በየዕለቱ የሚያሳዩትን ጠባዮች ቢቻል ሪከርድ ማድረግ ወይም መጽሐፍ መመዝገብ። አንድ ችግር በአንድ ቀን አይመጣም። ኪሙሌቲቭ ኢፌክት ነው፣ ድምር ውጤቱ ነው መጨረሻ ላይ ይመጣ። ስለዚህ ፓተርን ኦፍ ቢሄቪየር የልጁ ጠባይ ምናልባት በአዎንታዊ እየተለወጠ ነው ወይስ በአሉታዊ የሚለው በሂደት መመልከት ይቻላል፣ በዚህ ሂደት ውስጥ ማለት ነው። ከዛ ባለፈ ምን ማድረግ ይቻላል ሲባል ፕሮአክቲቭ ወላጅ ሲኮን ህጎች ያስፈልጋሉ። ህግ ሊያከብሯቸው የሚገቡ ላያከብሯቸው የሚገባ ልጆች ህግ ሲተላለፍ ብቻ ኮሬክት ለማድረግ መሄድ እሱ ትክክል አለ፣ እሱ ሪአክቲቭ ነው የሚያደርገው። ፕሮአክቲቭ መሆን ግን ማለት ህጎችን፣ ደንቦችን በቤታችን ውስጥ ሊደረጉ የሚገባ የስነ ምግባር ደንቦች ሊኖሩ ይችላሉ። አንድ ልጅ ሊጠብቃቸው የሚገቡ ነገሮች፣ ስለዚህ ህጎችን ያዘጋጃሉ ማለት ነው። ከዛ ባለፈ ህጎችን ማዘጋጀት ብቻ ሳይሆን ምናልባት እነዚህ ደንቦች፣ ህጎች ሲተላለፉ ልጆች ሊያስከትልባቸው የሚችሉትን ኮንሲኩዌንሱን ወይም ውጤቱን አስቀድሞ ይነግራሉ። ልጆች ሲያጠፉ ብቻ ለመቅጣት ሳይሆን ይህን ነገር ካደረግ ይህ ይከተላል ብለው ማሳየት ይችላሉ። ስለዚህ ፕሮአክቲቭነት ማለት አንደኛ
ከምንም በላይ ልጆች እንዳያጠፉ አስቀድመን ህግን መስራት፣ ከዛ ደግሞ ህጉን ካልጠበቁ ደግሞ ሊያስከትሉት የሚችሉትን ነገሮች ደግሞ ማሳየትን ጭምር ነው ማለት ነው። ከዛ ባለፈ ፕሮአክቲቭ ወላጆች ምናልባት ልጆች ጥፋት ውስጥ ከገቡ በኋላ ስሜታዊ በሆኑበት አጋጣሚ ላይ ወዲያው ምላሽ ለመስጠት አይቸኩሉም። ልጆቹ እስኪረጋጉ ድረስ ጠብቀው ስህተቶቻቸውን ማስተካከል ያለባቸው ነገሮች ለማሳየት ይጠራሉ። ስለዚህ የልጆች እስኪረጋጉ ድረስ ይጠብቃሉ ፕሮአክቲቭ ወላጆች እንጂ ወዲያው ምላሽ አይሰጡም። ከዛም ባለፈ ልጆች ከችግሩ ውስጥ ከገቡ በኋላ ከወጡ በኋላ አንዴ ወጥተዋል ከችግሩ ብለውም አይተውት ምንድን ነው የሚያደርጉት? ከዛ ካለፉበት ችግር ምን እንደተማሩ ነገ ከነገ ወዲያ በህይወታቸው ላይ በአዎንታዊ መንገድ ያለፉበትን ችግር እንዲጠቀሙበት ያደርጋሉ ማለት ነው። ስለዚህ እነዚህ አይነት ልምምዶች ይኖሯቸዋል ማለት ነው። እንግዲህ እንዲህ አይነት ነገሮችን ፕሮአክቲቭ ወላጅ ደግሞ አንድ ወላጅ በየቀኑ ቢያንስ 10 ደቂቃ ከ10 ወይም እስከ 15 ደቂቃ ባለው ጊዜ ከልጁ ጋር መገናኘት መቻል አለበት። ኮኔክት ማድረግ መቻል አለበት። ጊዜ መስጠት አለበት። ጊዜ መስጠት ሲባል እንደው ለልጆች በጅምላ ሳይሆን ሰጣቸው 2-3 ልጆች ካለ ለእያንዳንዱ ልጅ በተለየ ነገር ትኩረት መስጠት ያስፈልጋል ማለት ነው። ያለምንም አዋኪ ነገር ዲስትራክት የሚያደርግ ነገር ሳይኖር ልጁም በቅርበት መከታተል፣ በአእምሮ ላይ የሚመላለሱ ያደረጋቸው ነገር ውሎቹ ምን እንደሆኑ በእያንዳንዱ ነገር ላይ ኮኔክት ማድረግ ያስፈልጋል። ያ ፓተርኑን ካልተከተለ ልጁ እየሄደበትን ያለውን መንገድ በቅርበት ለመከታተል ይጠቅማል። ሁልጊዜ ይሄን የምናደርገው ፍሪኩዌንትሊ፣ በቋሚነት በተከታታይነት በተደጋጋሚ ልናደርገው የሚገባ ነገር ነው ማለት ነው። ከዛ ባለፈ ብዙ ጊዜ ልጆች ምናልባት ያልተገባ ጠባይ ሲያሳዩ የ5ም የ10ም ሰከንድ ጊዜ መውሰድ ያስፈልጋል። ብዙ ጊዜ ፕሮአክቲቭ ወላጆች እንዲህ ነው የሚያደርጉት። ፈጥነው የሆነ ነገር ለማድረግ ሪያክት ያደርጉ ለእያንዳንዱ ነገር። ስለዚህ እንዲህ አይነት ልምምዶች አንድም የራሳችንን ጠባይ በሂደት ሼፕ እያደረግን ከዛም አልፎ ተርፎ ደግሞ የልጆቻችንን ጠባይ ሼፕ እያደረግን ወይም እያስተካከልን ልንሄድ እያስፈልጋል ማለት ነው። እንግዲህ እንዳጠቃላይ ብዙ ወላጅ ወደ ምክክር አገልግሎትን ሲመጣ ልጁ ያልተገባ ጠባይ ሲያሳይ የሚፈልገው ፔንኪለር ነው የሚፈልገው። ያን ጠባይ እንዳያሳይ የሆነ በጣም በአንድ ጊዜ ከዛ ችግር ውስጥ ምንጭቅ አድርጎ እንዲወጣ ነው የሚያስበው። ስራ እንደሚጠይቅ አያውቅም። በአብዛኛው ስራ ደግሞ የሚሰራው በምክክር አገልግሎት ወቅትም አንድ ልጅ ወደ ምክክር አገልግሎት ሲመጣ አንደኛ ራሱ ይሰራል። ከዛ ደግሞ ሳፖርቱ ደግሞ ቤተሰብ ከልጁ ጋር አብሮ መስራት ካልቻለ በተለይ ወላጅ በጣም ልጆች ካሉበት አሉታዊ ጠባይ ሊወጡ አይችሉም። ስለዚህ ፕሮአክቲቭ ወላጅ መሆን የሚጠቅመው አንደኛ ልጆቻችን ችግር ውስጥ እንዳይገቡ እንጠቅማለን። ችግር ውስጥ ከገቡ በኋላ ደግሞ እንዴት እንደሚወጡ ማሳየትም የምንችልበትን ነው። ከዛም አልፎ ተርፎ ለልጆቻችን ቅርብ ስለምንሆን ያን ያህል ከባድ አይሆንም። ስለዚህ ከሪአክቲቭ ወላጅነት ወይንም ምናልባት ዝግጁ ካልሆነ ወላጅ ወደ ዝግጁ ወደሆነ ወላጅነት መሄድ ያን ያህል ቀላል አይደለም። በራሱ ጊዜ ሊወስድ ይችላል። ነገር ግን ፍላጎት ካለ ግን ይቻላል። ነገ ከነገ ወዲያ ልጆቻችን ችግር ውስጥ ገብተው ከዛ በአንድም በሌላ ለዛ ለችግሮቻችን መፍትሄ ፈልገን ምናልባት ከዛ ችግር ውስጥ ሊወጡም ይችላሉ፣ ላይወጡም ይችላሉ። ብዙ ጊዜ በተለይ ሰብስታንስ ውስጥ ያሉ ልጆች፣ ሱስ ውስጥ የገቡ ልጆችን ማውጣት ከሱስ ውስጥ የቱን ያህል ከባድ እንደሆነ የደረሰበት ነው የሚያውቀው። በተለይ በየማገገሚያው ብንመለከት፣ ምናልባት በመንፈሳዊ ቦታዎች በጸበል ቦታዎች ላይ ብንመለከት ብዙ ልጆች ገና በለጋ እድሜያቸው ገና በወጣት እድሜያቸው ያልተገባ የህይወት ልምምድ ወይም ሱስ ውስጥ ይገቡና ከዛ ለመውጣት የቱን ያህል ከባድ እንደሆነ ይህ የሚያሳየው ብዙ ወላጅ ሪአክቲቭ ስለሆነ ነው። ሪአክቲቭ ከሆንን ምናልባት ከችግር ውስጥ የመውጣት ያለመውጣት እድል ጉዳይ የመሆን ያለመሆኑ። ፕሮአክቲቭ ከሆነ ግን አስቀድመን ልጆቻችን እንደዚህ አይነት ነገር ውስጥ እንዳይገባ ለማድረግ ነው የምንጥረው። ያ ስራ ይጠይቃል፣ ጊዜ ይጠይቃል፣ ጉልበት ይጠይቃል፣ ድካም ይጠይቃል፣ ፍላጎት ይጠይቃል። ስለዚህ እንደ ወላጅ ምርጫው የእያንዳንዳችን ነው ማለት ነው። የእያንዳንዳችን ልጆቻችንን ማሰልጠን ይሻለናል፣ ችግር ውስጥ እንዳይገቡ ከጎናቸው ሆነን በቅርበት መከታተል ይሻለናል፣ ወይንስ እንደው ባወጣ ያወጣቸው በዘፈቀደ ችግሩ ሲገቡ የዛኔ ችግሩ ሲመጣ አጋፈጠዋለሁ ማለት የእያንዳንዱ ወላጅ ምርጫ እንደሆነ ልናስብ ያስፈልጋል ለማለት ነው። ክብረት ይስጥልን። ይቆያል።